በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ሰላም የእግዚአብሔር ቤተሰቦች ውድ የተዋሕዶ ልጆች እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉ ነገር መልካም ነው ብዬ ተስፋ አደርጋለሁኝ። እንኳን ወደ ልባም አድርገኝ ዩቲዩብ ቻናል በሰላም መጣችሁ እያልኩኝ የማርያም እባላለሁኝ። ዛሬም እንደተለመደው እንግዲህ አዲስ ነኝ፣ ጀማሪ ነኝ። እንግዲህ ይህንን ቻናል ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆኑ ቀላቀሉን እያልኩኝ በኮሜንት ላይ ደግሞ አስተያየታችሁን እየጻፋችሁ እንድታበረታቱኝ በአክብሮት እጠይቃለሁ። እንግዲህ በባለፈው ባነሷቸው ቪዲዮ ልባም አድርገኝ ዩቲዩብ ቻናልም ስከፍተው ኑ እህቶቼ በአንድ ላይ ልባም ሴት አድርገን እያልን አምላካችንን በጸሎት እንጠይቅ። እንደገና ደግሞ ስለ ልባም ሴት መጽሐፍ ቅዱስ ምን ይለናል? ስለ ሴቶች መጽሐፍ ቅዱስ ምን ይላል? ዘመናዊ ሴት ማለት ለእናንተ ምን ማለት ነው እያልኩኝ ያነሳቸው ሀሳቦችም አሉ። በመጽሐፍ ቅዱስ ከአባቶች ካስተማራቸው ትምህርቶችም እነሱንም አማክዬ እነሱንም እንግዲህ በቪዲዮ አዘጋጅቼ አቅርቤላችሁ ነበረ። እንደተማራችሁበት ተስፋ እያደረግኩኝ ዛሬ ደግሞ እያላችሁ የመጣሁትኝ እንግዲህ እኔ በስደት ነው የምኖረው። ይህም ቪዲዮም ስቀርጽላችሁ እንግዲህ በተለያየ እየተሳቀቅኩኝ እንግዲህ ማዳም ቤት ያላችሁ ልጆች ታውቁታላችሁ ማለት ነው። እና እንግዲህ እስኪ ለመበርታትና ከእናንተ ጋር አብሬ ለመማር እሞክራለሁኝ። በጸሎታችሁ አስቡኝ እላለሁ እህቶቼ። እንግዲህ ዛሬ እንደ እግዚአብሔር ፍቃድ እየላችሁ የመጣሁት ሁሌ የሚያስጨንቀኝና የሚያሳስበኝ አንድ ነገር አለ። እሱ ምንድን ነው ካላችሁኝ፣ በአሕዛብ ሀገር ቤት ስንሰራ፣ በሰው ሀገር ስንሰራ የመጣነው ለስጋችን ነው አውቃለሁኝ። ግን በጣም ብዙዎቻችን የምንሳቀቅበት አለ። ምንድን ነው ካላችሁኝ፣ መስቀላችንን በኩራት አድርገን በስመ አብ ብለን ስለ ሃይማኖታችን መመስከር፣ ክርስትናችንን መመስከር በጣም እንቸገራለን፣ እንሸማቀቃለን። መስቀላችን ፊት ለፊት አድርገን በጣም እንሸማቀቃለን። ምክንያቱ ደግሞ እነሱ መስቀል ማየት ስለማይፈልጉ ነው። ይህ ደግሞ እኔ ያለፍኩበትም ስለሆነ ገና ቻሌንጅም እያደረኩበት ያለ ስለሆነ ይህ ሀሳብ ሁሉ ያስጨንቀኛል። ለምንድን ነው ግን ክርስቲያን መሆኔን አውቀው ቪዛም ሲሰራ ፓስፖርት ሲሰራ ክርስቲያን እንደሆንኩኝ የክርስቶስ ልጅ እንደሆንኩኝ ያውቃሉ። ለምንድን ነው የምሸማቀቀው ታዲያ እያልኩኝ ሁሌ ያሳስበኛል። ግን ይሄ የሚያሸማቀቀኝ ነገር እያልኩ አስባለሁ እንጂ ሁሌ ከመሸማቀቅ ድኜ አላውቅም ማለት ነው። ግን ደግሞ ይህን ስላችሁ ደግሞ በጣም ጀግኖች እህቶቼ አሉ፣ ስለ ሃይማኖታቸው በኩራት የሚመሰክሩ መስቀላቸውን አንገታቸው ላይ አድርገው አውልቁ እንኳን ሲባሉ አንገታቸውን እስከ መስጠት ድረስ የደረሱ ስንት ጀግኖች እህቶች እንዳሉ ሁላችንም እናውቃለን። እንደኔ ላላችሁ ደካሞች፣ እንደኔ ላላችሁ በፍርሃት ለምትጨነቁ፣ መስቀላችሁን ደብቃችሁ መጾም የከበዳችሁ፣ መጸለይ የከበዳችሁ፣ በተለይ ጸሎት ቦታ እንደኔ ክፍል የሌላችሁ፣ ምክንያቱም እኔ ከሰዎቹ ጋር ነው አብሬ ከልጆቹ ጋር ነው የምተኛ፣ በጣም እቸገራለሁ ጸሎት ለማድረግ ማለት ነው። ስለዚህ ይህን ቻሌንጅ እንዴት አድርጌ እንደተጋፈጥኩትኝና እንዴት አድርጌ ስለ ክርስትናቴ ደፋር ለመሆን እየሞከርኩ ያለሁ ሰው ነኝ ማለት ነው። እና ከዚህ ተሞክሮ ላካፍላችሁ ወደድኩኝ። ስለዚህ ግን ሁሌ ጥያቄ የሚሆንብኝ፣ እናንተስ ጥያቄ ሆኖባችሁ ያውቃል? ለምንድን ነው ግን ስለ ክርስትናችን የምንፈራውና የምንሸማቀቀው? ክርስቲያን ስለሆን በእነሱ ፊት ለምንድን ነው የምንሸማቀቀው? እነሱ ወደው ፈቅደው አይደለም ወይ ያመጡን የሚለው ሀሳብ ግን በጣም ጥያቄ ስለሆነብኝ እናንተስ በኮሜንት ላይ እንድታስቀምጡልኝ እፈልጋለሁ ማለት ነው። ስለዚህ አምላካችንን ግን ሁሌ መጸለይ ያለብን እና እኔ የገጠመኝ ልንገራችሁ። መስቀሌ ትንሽ እንደምታዩ ትንሽ ተለቅ ያለ ነው እና በእነሱ ፊት ማለት ነው የመጣሁት ደግሞ ሳውዲ አረቢያ ነበረ። በጣም እንግዲህ ታውቁታላችሁ የሳውዲን ሕግ። ስለዚህ ምን አለ በሶስተኛው ቀን ይሁን በሁለተኛው ቀን መጥቼ ልጅየው ትንሽ ልጅ ነው፣ ለእናትየው ምን አላት፣ መስቀሏን ፊት ለፊት እንደዚህ ማየት አልፈልግም፣ ወደ ውስጥ እንድታስገባው ንገሪያት ሲላት ሰማሁኝ ማለት ነው። ቋንቋ መቻል ምሽት አንዳንዴ ይችል ነበረ ቋንቋና ከዛ እንደዛ ሲላት ሰማሁኝና በጣም ፈራሁ። ከዛ እሷ ምን አገባህ አለችው ማለት ነው። ሴትዮ አያገባህም ስትለው ሰማኋት።
የእሷ እንደዛ ማለት ግን እኔን ደፋር አላደረገኝም። አይገርማችሁም? ከዛ በኋላ መስቀሌን በቃ ላስረዝመውና ከልብሴ ውስጥ ላደርገው አልኩኝና መስቀሌን ፈተሁኝና እንደዚህ እንትን ብዬ ቆርጬ ምናምን አንድ ላይ አገናኝቼ ታች አስወርጄ እዚህ ጋር አረኩት ማለት ነው ልብሴ ውስጥ። ከዛ በኋላ እንደዛ አረኩትኝና በቃ የሆነ አይታይም ፊት ለፊት አለ የሆነ ያለ ብዬ ፈርቼ ማለት ነው። ከዛ በኋላ ግን ገባሁኝና ክፍል ውስጥ የኃጢአትነት ስሜት ተሰማኝ። በጣም አለቀስኩኝ፣ በጣም አለቀስኩ። ይህን ስሜት ስገልጽላችሁ ቆይቷል። 2 ዓመት ሊሞላኝ ነው። በጣም ነበር ያለቀስኩት። ስቅ ብዬ ነው ያለቀስኩት። እግዚአብሔር አባቴ ሆይ መስቀልህን ፊት ለፊት አድርጌ የክርስቶስ ልጅ ያንተ ልጅ መሆኔን መመስከር አቃተኝ። አሁን ለስጋዬን የመጣሁት ግን በስጋም እኮ ብመጣ ምን አለበት በመሰክርልህ መስቀልህን አድርጌ ብዬ በጣም ነበር ያለቀስኩት ማለት ነው። ከዛ የቅዱሳንን ታሪክ በከፊሉ አሰብኩ። እነ ቅድስት አርሴማ ምን እንዳደረጉ፣ ቅዱሳን ሰማዕታት ምን እንዳደረጉ በአሕዛብ መካከል ስለ ክርስቶስ ብለው እኔ የክርስቶስ ተከታይ ነኝ እያሉ መስቀላቸውን ከነአንገታቸው አድርገው አንገታቸውን የተሰየፉትን አሰብኩኝ። እኔ ታዲያ አውልቂ ሳልባል ልጁ እንዲህ ስላለ ብቻ በፍራቻ ለምንድን ነው የምክድህ? መካድ ያህል ነው የተሰማኝ በነገራችን ለእኔ ማለት ነው። እና በሰው ፊት የመሰከረልኝን እኔ በሰማይ አባቴ ፊት እመሰክርለታለሁ። በሰው ፊት የካደኝን ግን እኔ በሰማይ አባቴ ፊት አላውቀውም ብዬ ክደዋለሁ ያለውን የወንጌል ቃል አሰብኩኝ ማለት ነው። እና በጣም አለቀስኩኝና በቃ ወሰንኩኝ መስቀሌን አሳጥሬ ማሰር እንዳለብኝ ተሰማኝ። ወደውኑ እንደዛ ባረኩት ቅጽበት ወደውኑ ገባሁኝና ደግሞ እንደገና ፈተሁኝና አሳጥሬ አሰርኩት ማለት ነው። ልክ እንደዚህ አረኩ። ከቀደመው እንደውም አሳጠርኩት የፈለገው ይሁን ብዬ ማለት ነው። ሂጅ ካሉኝም በቃ ይበሉኝም በቃ እንጂ በመስቀሌ ድርድር የለም ብዬ እንደገና ደግሞ ስመጣም አምላኬን ጸሎት ጸልዬ ነበር የመጣሁት። እባክህ ጌታ ሆይ ስለ ሃይማኖቴ የተሸማቀቅኩ እንዳልሆን ብዬ ማለት ነው። ግን በጣም ፈሪ ነኝ። በጣም ፈሪ ስለሆንኩኝ ብቻ ልጁ እንደዛ ለሰላለኝ ብቻ መስቀሌን እንደዛ አድርጌ ነበረ። እናንተስ ምን ገጥሟችኋል? በስደት ሀገር ምን አይነት በቃ ስለ ክርስትና ናታችሁ እንዴት ተሸማቀቃችሁ? እህቶቼ እውነቴን ነው። እኔ የምሸማቀቀው ሁሉም ሰው ይሸማቀቅ ይሆን ብዬ አስባለሁ። ግን ደግሞ በዚህ መሀል ደፋር እህቶች እንዳሉ አውቃለሁ። የእናንተ ጽናት ዛሬ ለእኔም ትንሽ ደርሶኝ ይኸው እንደዚህ ለማውራት እና ለእናንተ ለማካፈል በቅቻለሁ ማለት ነው። እንግዲህ አንዳንዶቻችን ደግሞ ጭራሽ አውልቁ ሳንባል ራሱ ገና ፊታቸውን አተቆሩብን። ክርስቲያን ስለሆንኩ ነው፣ መስቀሌን ስላዩ ነው እንደዚህ ሆኑብኝ ብለው መስቀላቸውን የሚቆርጡ የሚያነሱ አሉ። ይህ ያጋጠመኝ ነው፣ እኔ የማውቃቸው ስላሉ ማለት ነው። ስለዚህ እህቶቼ እንደዛ እንዳናደርግ እውነቴን ነው የምላችሁ። ስለ ክርስቶስ እመሰክራለሁ፣ ሃይማኖቴን ከፍ አደርጋለሁ ብለን ስንወጣ እግዚአብሔር ያግዘናል፣ ሞገስን ይሰጠናል። ይህን ደግሞ እኔ በራሴ አይቼዋለሁ። ሰራሴ ተሞክሮ እንግዲህ በጸሎት ጊዜ በጾም ሁኔታ እንዴት እንደገጠመኝና ጸሎት ደግሞ በእነሱ ፊት ተንበርክኬ አምላኬን እንዴት አድርጌ ላመስግነው የሚለው በጣም ከብዶኝ ያለቀስኩበት የተጨነቅኩበት ብዙ ነገሮችን ያሳለፍኩበት ቻሌንጅን ሁሉ አለ። እሱን ደግሞ እንግዲህ በክፍል 2 አቀርብላችኋለሁ ማለት ነው። እንዳይበዛባችሁ ብዬ ነው። በክፍል 2 ጠብቁኝ። የዛሬ ቪዲዮ ይሄን ይመስላል። እናንተስ በስደት ሀገር ምን ገጠማችሁ? ምን ተሸማቀቃችሁ? ዶጂ ስለ ክርስትና ናታችሁ እንዴት አለቀሳችሁ? በውስጣችሁ እንዴት አነባችሁ? ክርስቶስ አባቴ ሆይ እኔ እኮ አለህ በውስጤ እኮ አለህ እያላችሁ የምታነቡ የምታለቅሱ ሴቶች እንዳላችሁ አውቃለሁ፣ ይገባኛል ማለት ነው። እና ከመጀመሪያው እንደዚህ ያላደረጋችሁ መስቀላችሁን አውልቃችሁ የመጣችሁ ምን አለበት ባላወለኩ ይኖሩ። አሁን ደግሞ ድጋሚ ሳደርግ ለምንድን ነው ያደረግሽው? ከመቼ ወዲህ ነው ይሄ የመጣ ልንባል እንችላለን ብላችሁ በጣም የምትፈሩ የኃጢአተኝነት ስሜት የሚሰማችሁ ቶች እንዳላችሁ አውቃለሁ። አይዟችሁ፣ ምክንያቱም አንድ ይሆናል። በንስሐ ራሳችሁን አምላካችሁን በጸሎት እየጠየቃችሁ ወደ ሀገራችሁ እስከምትገቡ ድረስ ጠብቁ ብዬ ለእናንተ አጽናናችኋለሁ። ምክንያቱም ከመጀመሪያ አልሆነማ። በመሀል አሁን 2 ዓመት 1 ዓመት ቆይታችሁ እንዲህ አይነት ነገሮችን ብታከናውኑ እነሱም አይቀበሉትም፣ ብዙ ተጽዕኖ ይደርስባችኋል ብዬ አምናለሁ ማለት ነው። እና አዲስ ለምትመጡ አዲስ ላላችሁ ግን መስቀላችሁን አትቁረጡ፣ ፊት ለፊት አሳዩ። ምክንያቱም እነሱ ክርስቲያን እንደሆንን አውቀውና አምነውብን ነው
ያመጡን ማለት ነው። ስለዚህ አትሸማቀቁ፣ በጸሎት አምላካችሁ ለምኑት። በአሕዛብ ሀገር ሞገስን ስጠን፣ ስለ ክርስትናነት የተጠላሁ አታደርገኝ። ምክንያቱም ክርስቲያን መስቀሉ ክብርና ሞገሱ ነው። መስቀሉን ካወለቀ ግን ሁሉ ነገር ጸጋው ይገፈፋል። እውነቴ ነው የምላችሁ። እና የዛሬው ምክር ይሄን ይመስላል። አበዛባችሁ። እንግዲህ በክፍል 2 ጠብቁን። በኮሜንት ላይ የተሰማችሁን አስተያየት ጻፉልኝ፣ አበረታቱኝ። ሁልጊዜም በጸሎታችን አምላኬ ሆይ ልባም ሴት አድርገን የሚለውን ቃል እንዳትረሱት መልክቴ ነው። እንግዲህ በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ሳምንት፣ ሰላም፣ እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር አምላክ ሁላችንን በያለንበት ይጠብቀን እላለሁኝ። ስለ ክርስትናችን የምንመሰክር ያድርገን። አሜን። የቅዱሳንን በረከት ረድኤት ያሳትፈን። አሜን። ልባም ሴት አድርገን እያልኩኝ እሰናበታችኋለሁ።